እነሱ ይሄንን ተቀጣጣው እዚህ ሀገር ስንት አመት 100 ምናምን አመት እዚህ ስሌቭ ሆኖ ከዛ ወጥተው ምናምን ፍሪደም ምናምን ተብሎ ሁሉም ሰው እዚህ ጋር ሁሉም ኢኳሊ የሚታይበት ሲቹዌሽን በእነሱ ምክንያት አንተ መጣ አምና ብላክ ስትላቸው ነው ሰዎች So Ethiopian, y'all not black? Y'all not black, right? You don't consider yourself black. Ethiopian, listen to me. I'm talking to y'all. If you're Ethiopian, stop scrolling and listen to this again. You tell me you're not black. What do you call yourself again? Hasheba? Hasheba? I think, I'm sorry I'm butchering the name, but you think you're not black. You're black. White people think you're black. Black people think you're black. Asian people think you're black. Mexican think you're black. God also thinks you're black. ያው በቃ ሁሉም ሰው ብላክ ናችሁ ነው የሚላችሁ ነው። ይሄው ሴንስ ይሰጣል። ለምን ኢትዮጵያ ውስጥ ስትሆኑ ብላክ ምናምን የሚባል ነገር የለም። ስትወጡ ከኢትዮጵያ ውጪ ስትወጡ ግን ሁላችንም ኮንሲደር የምናደርገው ራሳችንን ያው ኢትዮጵያዊ ብለን ነው ኮንሲደር የምታደርገው። ኢትዮጵያ ሲሆን ያው እሱን ጥያቄ ስትጠየቅ እዛው ትመልሳለህ። ሌላ የምትጠየቀው ጥያቄ ይወዳሉ ደግሞ መጠየቅ ኢትዮጵያ ውስጥ። እሱ ሌላ ጥያቄ ነው። ግን እዚህ ሀገር ስንሆን ብዙ ጊዜ ኢትዮጵያዊ ነኝ ነው የምትለው። ብላክ አይደለም። ግን ያው ሰው ሲያይ ግን ያው you're black ያ ደደደደ ምንም ያው እንዳለው ሜክሲካኖቹም ነጮቹም ወቨር ጥቁር ነው። አይ ቲንክ ሌላም ኮንቴክስት አለው። ኢትዮጵያ ውስጥ ጥቁር የሚለው ነገር ብዙም ፍቅር የለውም። ያ አሁን ለምሳሌ ኤግዛምፕል መውሰድ ትችላላችሁ ራሳችሁ። የታገል ሰይፉን ሜቢ ያቺን ግጥም ታስታውሱ ከሆነ እነዛ የሚቀጣቀጡት ወደ ደቡብ ያሉት ሰዎች ሲንት ሲሉ ልክ ጥቁር ሰው ቲቪ ላይ ሲመጣ ምንድነው የኛ ሰው የሚለው ብዙ ጊዜ ቤታችሁ ውስጥ ይደነግጣል። ኧረ ምን ይመስላሉ ባሪያ ምናምን ባሪያ ያ ወይ ኔጌቲቭ ኮንደንሴሽን what is it called ምንድነው የሚባለው ኔጌቲቭ መጥፎ አይነት አመለካከት አለ። ድሮ ይሄ ኮንቴክስት ሂስቶሪካል ኮንቴክስትም አለው። ድሮም ሂስቶሪካሊ ጥቁር ሰዎች more likely to become slaves ባሪያ ለመሆን more likely ነበሩ። ይሄ እንግዲህ የታወቀ ነገር ነው። ስሙም ባሪያ የሚለው አሁን ሂስቶሪካሊ መጥቶ ከጥቁርነት ጋር ተያይዞ ባሪያ አሁን አንዳንድ ጊዜ በፍቅር ነገር የሚጠቀሙታል። ባሪች ምናምን ነገር ልትባል ትችላለህ። ባሪች ትባላለህ። ግን አለው ሌላም ነገር። አሁን ለምሳሌ ልጅ ሆናችሁ ምንድነው ቀይ ሰው ምናምን ታይቶ ወይ ቅላቷ ደስ ሲል ምናምን ነው እንጂ ሲባል ሰምቼ የማውቀው እዚህ ሀገር ከመጣ ወዲህ ነው ጥቁረቷ እንዴት ያምራል ምናምን ሲባል እንጂ ሰማሁት እንደዚህ ነገር የለም። እሱን አይተህ ምናምን አንተ በቃ እዚህ ቲክታክ ላይ ምናምን ስትወጣ ፊልተር ምናምን አለ። ሰው እንዳለ ፊልተር ቀይ ነው። ከነሱ በላይ ነጥቷል። ፊልተር በፊልተር ነው። ያ ይሄን ሁሉ ነገር ከዛ ይዘ አንድ ሰው መጥቶ ሰው አንተ ጥቁር ነህ ወይ ሲል I know black I'm not black እና ደግሞ ምን መሰለህ I feel like ይሄ ማን ነው identity it's okay you can call yourself whatever ኢትዮጵያዊ ነኝ ሴኔጋል ነኝ ምናምን የፈለግከው ማለት ትችላለህ። ግን ከነሱ አንፃር ሳይሆን ማለት ነው እነሱ ይሄንን ተቀጣጣው እዚህ ሀገር ስንት አመት 100 ምናምን አመት እዚህ ስሌቭ ሆኖ ከዛ ወጥተው ምናምን ፍሪደም ምናምን ተብሎ ሁሉም ሰው እዚህ ጋር ሁሉም ኢኳሊ የሚታይበት ሲቹዌሽን በእነሱ ምክንያት ነው። እና አንተ መጣ ድናይ ስታረግ ብላክነስ ሚስ ኮሚኒኬሽን አለ እና ላይክ አምና ብላክ ስትላቸው ነው ሰዎች እንዴ እኛ አይደለን እንዴ ይሄንን ፍሪደም ያመጣ ነው ሊል ይችላል። እንዴት ተከለክላለህ እንዴት ትክዳለህ ነገር ከሃዲነት ነገር እንትን ሊመስል ይችላል። ያ that's true I think ባያሱም ይመስለኛል ሚዲያ ላይ የምናየው ነገር ጥቁሮች ምናምን ነገር ስናይ ኢትዮጵያ ውስጥም ሆነ እዚህ good representation የለውም። ጋንግስተር ናቸው drug user ናቸው blah 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 የምናየው ነገር ጥሩ ስላልሆነ ራሳችንን ዲሶሲየት አድርገን ኢትዮጵያ ወጣት ትፈልጋለህ ነኝ ማለት ትፈልጋለህ I think which is understandable ለምሳሌ ጌቶ ሲባል እዚህ ሀገር ጥቁር ነው ጥቁር ብቻ ያ እና ከዛ ለመውጣት አንተ ያ I can ይሄን መረጃው የለኝም ሄዳችሁ ጉግል አድርጉት whatever ግን I'm sure ልጅ ያላችሁ ሰዎች you can relate ልጃችሁ ከብዙ ጥቁር ሰዎች ጋር እዚህ ሀገር ካደጉ አፍሪካን አሜሪካንስ ጋር ምናምን hang out ሲያደርግ ምናምን ነገር እስቲ how do you feel ራሳችሁ ባይስ አላችሁ እነዚህ ሰዎች ጥሩ ናቸው I think ይላል maybe any my own bias ሊሆን ይችላል ግን ይላል የኛ ኮሚኒቲ ይላል ብዬ አስባለሁ because ምናየው ነገር ነው ያየነውን ነገር ከነሱ ማራቅ እንፈልጋለን ልጆቻችን ነው whatever የሆነ ነገር ነው ግን at the end of the day መሆን ያለበት መልሱ ምንድነው
Are you black? አንተ ምን ነው የምትለው? Are you black ሲል yes I'm Ethiopian ነው እንጂ ማለት ያለብን እሱ ፐርሰናል you can say whatever you want to say. Yeah, that's true. I personally ግን ያው ምንድነው መሰለህ አሁን ፖሊስ ሲያሯሩጥ አሁን ፖሊስ ዲስክሪፕሽን ሲሰጥ ምንድን ነው የሚለው? you're just a random guy. Black 5'8" black guy. አይ እንደዚህ ነው የሚለው የሚያስቡት። አይ this guy ኢትዮጵያዊ ይመስላል። እንደውም እዛ ቲቪ የሚሮጡት የሉም እነሱን ነው ይመስለው ማራቶን ያ ለራስህ ለምታውቀው ሰው ሊመስል ይችላል። ግን እንዳለው ነው ሰውየው ለጥቁሩ፣ ለነጩ፣ ለኤዥያው ለሁሉም what they see was የሚያዩት ጥቁር ነው። አንተ የፈለከው ማለት ትችላለህ። እንደውም አሁን ሙቭመንት ያስፈልገናል ፎርም ላይ ምናምን ነገር አሁን ኤግዛምፕል አሁን ጥሩ ነገር ላይ መጣ። እንደውም ፎርም ላይ አሁን ስትጠየቁ አንተ አሁን ፎርም ላይ ምንድን ነው የምትመርጠው? አፍሪካን አሜሪካን ነው? አይ አዘር የሚለውን መርጠ እንደገና እስቲ ትላላችሁ እንዳንተ አዘር የሚለውን መርጣችሁ ኢትዮጵያዊ ትላላችሁ? ብዙ ሰው ይኖራል I'm sure I don't know የሚል I don't think that's a ሰምቻለሁ እና I don't know interesting I don't know እኔ የሚያረግ ሰው ያለ አይመስለኝም። ግን እንዳልከው ፐርሰናሊ ሁሉም ሰው የተለያየ። ይሄ ደግሞ እኛ ዝም ብለን ፐርሰናሊ እኛው እንትን ነው። እስቲ የተለየ ሀሳብ ካላችሁ ሂስቶሪያኖች ሳይኮሎጂ ያጠናችሁ ሰዎች ምናምን እስቲ ትንሽ ይሄን ነገር ዲስከሽኑን ብሪንግ አፕ ለማድረግ ነው እንጂ እኛ ኳሊፋይድ አይደለንም thankfully or personal opinion ነው fortunately or unfortunately ቲክቶክ ምናምን ሶሻል ሚዲያ ፈቅዶልናል ዝም ብለን እንድንላለን። ስለዚህ እናንተ ምን ታስባላችሁ? ብላክ ናችሁ ወይስ you don't consider yourself black? ጥቁር አይደለንም ብላችሁ ነው የምታስቡት አሜሪካ ውስጥ እየኖራችሁ ያለው? ይሄ ስፔሲፊክሊ አሜሪካ ውስጥ ለሚኖሩ ሰዎች ሌላ ሀገር ይሄ አይሰራም። የለም አይደንቲቲው አይ ቲንክ አሜሪካ ውስጥ ብቻ ስፔሲፊክ የሆነ ነገር ነው። ከአሜሪካ ውጪ ጥቁርነት የተለየ ነገር ነው ሚኒንጉ። ስለዚህ አሜሪካ ውስጥ የምንኖሩ ኢትዮጵያኖች አበሾች ኢትዮጵያዊ ነን ነው የምትሉት ወይስ we're just black or African Americans ብላችሁ ነው ፎርም ላይ የምትሞሉት? እቺን ነገር እስቲ ኮሜንት ላይ አስቀምጡልን። Thank you.